ዘ ሲምፕሰንስ ዝም ብሎ ተራ ካርቱን ፊልም አይደለም። ለአንዳንዶች እውነተኛ ወደፊቱን ጊዜ መመልከቻ መስታወት እንጂ። ይህ አኒሜሽን ላለፉት 30 ዓመታት በአየር ላይ ሲቆይ የዓለምን አካሄድ የቀየሩ ትልልቅ ክስተቶችን አስቀድሞ በመተንበይ የሳይንስ ሊቃውንትና የሴራ ቲዮሪ አራማጆችን ጭንቅላት ሲያስደምም ቆይቷል። ከዶናልድ ትራምፕ አስገራሚ የዋይት ሃውስ ጉዞ ጀምሮ የዲዝኒ ኮርፖሬት ወረራ አልፎ ተርፎም በኒውዮርክ ምድር የተከሰተውን አሰቃቂ የ911 ጥቃት የፊልሙ ጸሐፊዎች ነገሩ ከመከሰቱ ከዓመታት በፊት በደቂቃዎች ልዩነት ፍንጭ ሰጥተውናል። ሰዎች መጀመሪያ ላይ እነዚህን ሁሉ ነገሮች እንደ ሆሊውድ ተራ ሳቅና ፈጠራ አይተው ይመለከቷቸው ነበር። ነገር ግን እውነታው ካርቱኑን ተከትሎ ሲመጣ ዓለም በድንጋጤ ተገረመች። አሁንም በኢንተርኔቱ ላይ ትልቅ መነጋገሪያ የሆነና ሰዎችን እያስደመመ የመጣ ሌላ ትንቢት አለ። እሱም በአንድ የድሮ ክፍል ውስጥ የተቀበረና አሁን በከፍተኛ ውጥረት ውስጥ ሆኖ እየተካሄደ ካለው የ2026 ዓለም ዋንጫ ጋር ፍጹም በሆነ መልኩ የሚገጣጠም የእግር ኳስ ትንቢት ነው። ይህ ጨዋታ በምድር ላይ ታላቅ የሆነችውን ሀገር ለአንዴና ለመጨረሻ ጊዜ ለይቶ ያሳያል ተብሏል። ሜክሲኮ ወይስ ፖርቹጋል? ዘ ሲምፕሰንስ እንደገና ልክ ከሆኑ የዘንድሮ የዓለም ዋንጫ የፍጻሜ ጨዋታ ገና ከወዲሁ ተወስኗል ማለት ነው። ዛሬ በዚህ እጅግ አስደናቂ በሆነ ቪዲዮ ላይ ዓለምን ያስደነገጡትን 8 ሚስጥራዊ የሲምፕሰን ትንቢቶች፣ ከጀርባ የሚገኙትን እውነተኛ ታሪኮች እንዲሁም የ2026ቱን የዓለም ዋንጫ አስገራሚ ሚስጥር በጥልቀት እንፈትሻለን። እስከ መጨረሻው ድረስ አብራችሁን ቆዩ። 8ኛ የኔይማር ጉዳትና የፑማ ሚስጥር። ጉዟችንን የምንጀምረው በታሪክ ውስጥ ትልቅ መነጋገሪያ በሆነው እና የእግር ኳስ አድናቂዎችን ግራ ያጋባው ብራዚል ከጀርመን ጋር ከመጫወቷ በፊት በሩብ ፍጻሜው ከኮሎምቢያ ጋር ስትጫወት ሀገሪቱ ሙሉ በሙሉ ተስፋ የጣለችበት ኮከብ ተጫዋች ኔይማር ጁኒየር በዋንጋ ዞኒጋ አማካኝነት ከጀርባው ላይ በደረሰበት ከባድ የጀርባ አጥንት ስብራት ምክንያት በዊልቸር ተጭኖ ከሜዳ በመውጣቱና ከዓለም ዋንጫው መሰናበቱ ይታወሳል። እሱ ከሌለ ብራዚል ባዶዋን እንደምትሆን በዚህ ሲል ላይ ተመልክተናል። ወደ ሲምፕሰን ካርቱን ስንመለስ በዚያው የብራዚል ክፍል ውስጥ ኤልዲቮ የተባለ እጅግ ታዋቂ ነገር ግን ትናንሽ ንክኪዎችን አጋኖ በመሬት ላይ በመንከባለልና ዳኞችን በማታለል የሚታወቅ የብራዚል ኮከብ ተጫዋች ይታያል። ይህ ገጸ ባህሪም በጨዋታው ላይ በከባድ ጉዳት በሜዲካል ሰራተኞች ተጭኖ ሲወጣና ሆሜር ሲምፕሰንስ ፍጹም ቅጣት ምት ሳይሰጠው ሲቀር ይታያል። ከጥቂት ወራት በኋላ ኔይማር በትክክል በተመሳሳይ መልኩ ተጎድቶ ከውድድር ውጪ ሲሆን ዓለም ይህንን ትንቢት አስተዋለች። የበለጠ የሚገርመው ግን የጫማው ሚስጥር ነበር። በወቅቱ በካርቶኑ ላይ የኤልዲቮ ስፖርት ጫማ የፑማ ብራንድ ዥንጉርጉር አርማ ነበረው። ነገር ግን በ2014 ዓ.ም ኔይማር የናይኪ ትልቁ አምባሳደር ነበር። ከልጅነቱ ጀምሮ ከናይኪ ውጪ ሌላ ጫማ አያደርግም ነበር። ነገር ግን በትክክል ከ6 ዓመታት በኋላ በ2020 ኔይማር በድንገት ከናይኪ ጋር የነበረውን የቢሊዮን ዶላሮች ውል አቋርጦ ወደ ፑማ ተዘዋወረ። ካርቶኑ ጉዳቱን ብቻ ሳይሆን ተጫዋቹ ከዓመታት በኋላ የሚፈርመውን የፑማ የሚስጥር ብራንድን ጭምር በግልጽ አስቀድመው አሳይተዋል። 7ኛ የብራዚል የ7-1 ታሪካዊ ሽንፈት። በተመሳሳይ የዳኝነት ክፍል ላይ ዘ ሲምፕሰንስ ሌላ አስገራሚ የእግር ኳስ ውጤትን አስቀድመው አሳይተዋል። በካርቶኑ ታሪክ መሰረትም ብራዚልና ጀርመን ለዓለም ዋንጫ ፍጻሜ ይገናኛሉ። ጨዋታውም እጅግ ጠንካራ የነበረ ቢሆንም ጀርመን ብራዚልን 2-0 በሆነ ውጤት አሸንፋ ዋንጫውን ስትወስድ አስቀድመው በትዕይንታቸው ላይ አሳይተዋል። ይህ ክፍል ከተላለፈ ከጥቂት ወራቶች በኋላ የ2014ቱ እውነተኛው የዓለም ዋንጫ በብራዚል ምድር ተካሄደ። በመላው ዓለም የሚገኙ የስፖርት ተንታኞችም ብራዚል በገዛ ሜዳዋ ላይ ዋንጫውን እንደምትበላ በከፍተኛ ደረጃ ግምት ሰጡ። ነገር ግን በግማሽ ፍጻሜው ጀርመንና ብራዚል በእውነት ተገናኙ። በዕለቱ በቤሎ ሆራይዞንቴ ስቴዲየም የተከሰተው
ነገር ግን ካርቶኑ ካሳየው 2-0 ውጤት እጅግ የባሰ የብራዚልን ሕዝብ ያስለቀሰ በታሪክ የማይረሳ ታሪካዊ ውድቀትን አስተናገደች። ጀርመን በገዛ ሜዳዋ ብራዚልን 7-1 በሆነ አስደንጋጭ እና ዘግናኝ ውጤት አደቀቀቻት። የመጀመሪያው 29 ደቂቃ ሳይሞላ ጀርመን 5 ጎሎችን አግብታ ብራዚልን ተስፋ አስቆረጠቻት። ቶኒ ክሩስ፣ ሚሮስላቭ ክሎዝ፣ ሳሚ ካይድራ የብራዚል መረብ ደፈሩት። ስቴዲየሙ ሙሉ በሙሉ በለቅሶ በጸጥታና በድንጋጤ ተዋጠ። ብራዚል ከ1950 በኋላ በገዛ ሜዳዋ የደረሰባትን የታሪክ ጠባሳ ለመደምሰስ ብታስብም አልተሳካላትም። ምንም እንኳን ውጤቱ በትክክል 7-1 ቢሆንም ጀርመን ብራዚልን አሸንፋ ለዋንጫ እንደምትበቃ ዘ ሲምፕሰንስ አስቀድመው በትዕይንታቸው ላይ በግልጽ አስቀምጠውታል። ስድስተኛ ዶናልድ ትራምፕ ፕሬዚዳንት መሆኑ። በዚህ ታሪክ ውስጥ ትልቁ መነጋገሪያ በሆነውና የፖለቲካ ተንታኞችን ግራ ያጋባው የዶናልድ ትራምፕ ትንቢት ነው። እንደ አውሮፓውያን አቆጣጠር በ2000 ዓ.ም በተላለፈው ባርት ዘ ፊውቸር በተሰኘ የሲምፕሰን ክፍል ላይ ባርት ሲምፕሰንስ የወደፊት ህይወቱን ለማየት ወደፊት ይጓዛል። በዚያም እህቱ ሊሳ ሲምፕሰንስ የአሜሪካ የመጀመሪያው ሴት ፕሬዚዳንት ሆና ወደ ኦቫል ኦፊስ ገብታ ትታያለች። ነገር ግን ሊሳ ሲምፕሰንስ ስልጣኑ ስትረከብ አሜሪካ ፍጹም በሆነ ኢኮኖሚ ውድቀትና ቀውስ ውስጥ ነበረች። ከዚያም ከአማካሪዎቿ ጋር ስትወያይ እንዲህ ትላለች። እንደምታውቁት ከፕሬዚዳንት ትራምፕ ከፍተኛ የበጀት ቀውስ ነው የወረስነው። አማካሪያ ሚላውስን ሀገሪቱ ሙሉ በሙሉ እንደከሰረችና ከሌሎች ሀገራት የተበደረችውን ገንዘብ እንኳን መመለስ እንዳልቻለች በግራፍ አስደግፎ ያሳያታል። ይህ ክፍል በአየር ላይ የዋለው እንደ አውሮፓውያን አቆጣጠር በማርች 2000 ዓ.ም ነበር። እባካችሁ በደንብ አስተውሉ። ዶናልድ ትራምፕ እውነተኛ የአሜሪካ ፕሬዚዳንት የሆኑት በኖቬምበር 2016 ዓ.ም ነው። ማለትም በትክክል ሲምፕሰኖች ይህን ካርቱን ካሳዩን ከ16 ዓመታት በፊት። እንግዲህ ካርቱን ይህንን ስም አንስቶታል። በ2000 ዓ.ም ዶናልድ ትራምፕ በኒውዮርክ ከተማ በቢሊዮን ዶላር የሚቆጠሩ የሰማይ ጠቀስ ህንፃዎች፣ የቅንጦት ሆቴሎች ባለቤት እና በሴቶች ውድድር ማስታወቂያዎች ላይ የሚታይ ባለሀብት እንጂ የፖለቲካ ሰው አልነበሩ። ታዋቂው ዘ አፕሬዚያንስ የተሰኘም ሪያሊቲ ሾው ፕሮግራማቸው እንኳን ገና አልተጀመረም ነበር። ለአብዛኛው አሜሪካዊ ፕሬዚዳንት ትራምፕ የሚለው ሐሳብ ዘ ሲምፕሰንስ ለሳቅና ለፌዝ ብቻ የፈጠሩት እብድ ታሪክ ይመስል ነበር። ነገር ግን የፊልሙ ጸሐፊዎች አሜሪካ ወደፊት በፖፕ ካልቸርና በዝነኝነት ስሜት የምትመራ ሀገር እንደምትሆን አስቀድመው ገምተው ነበር። ምንም እንኳን ትራምፕ በ1999 ዓ.ም ለአጭር ጊዜ ከሪፎርም ፓርቲ ጋር የፕሬዝዳንትነት ፍላጎት እንዳላቸው ቢያሳዩም ማንም ሰው በቁም ነገር አልቆጠራቸውም ነበር። በ2016 ግን እውነተኛው ህይወት ካርቱኑን ተከተለ። ፕሬዚዳንት ትራምፕም የሪፐብሊካን ፓርቲን ወክለው ብቅ አሉ። ሂላሪ ክሊንተንን አሸንፈውም 45ኛው የአሜሪካ ፕሬዝዳንት ሆኑ። በዚህ ሰዓትም ዓለም በድንጋጤ ወደ ኋላ ተመልሳ የሲምፕሰንን ትዕይንት በድጋሚ ማየት ጀመረች። ይህ ትንቢት ብቻውን የካርቱኑን ጸሐፊዎች እንደ ነቢይ አስቆጥሯቸዋል። አምስተኛ የዓለማችን ትልቁ የፊልም ኢንዱስትሪ ዲዝኒ ፎክስን ጠቅልሎ መግዛቱ። ወደ አምስተኛው ትንቢት ስንሄድ የቢዝነስና የኮርፖሬት ዓለምን በእጅጉ ያስገረመውን የዲዝኒና የፎክስ ኩባንያ ውህደትን እናገኛለን። እንደ አውሮፓውያን አቆጣጠር በ1998 ዓ.ም ዘ ሲምፕሰንስ አንዱን እንግዳ ቀልድ በጣም በረቀቀ መንገድ ስለለቀቁት በወቅቱ ብዙ ሰው ሳያስተውለው አልፏል። ያ ክፍልም ዌን ዩ ዲሽ አፖን ኤ ስታር ይባል ነበር። በታሪኩ ላይም ሆሜር ሲምፕሰንስ በድንገት ከአሌክስ ባልድዊንና ከኪም ባሲንገር ጋር ከተገናኘ በኋላ ወደ ሆሊውድ ዝነኞች የቅንጦት ዓለም ይገባሉ። እዚያም ለሆሊውድ ስቱዲዮ አዳዲስ የፊልም ሀሳቦችን ማቅረብ ይጀምራሉ። ነገር ግን በተለመደው የሆሜር ሞኝነት ምክንያት በስህተት ሚስጥራቸውን አውጥቶ ያበላሸዋል። በክፍሉ ማብቂያ ላይም ታሪኩ ወደ ፎክስ ስቱዲዮ ግቢ ይወስደናል። እንግዳውና አስደናቂው ነገር የሚታየው እዚህ ጋር ነው። በስቱዲዮ የገበያ በር ላይ በሚገኘው ትልቅ ታፔላ ላይ 20th Century Fox ዲቪዥን ኦፍ ዋልት ዲዝኒ ወይም የ20ኛው ሴንቸሪ ፎክስ የዲዝኒ ኩባንያ አንዱ አካል ተደርጎ ተስሏል። በወቅቱ ይህ በጀርባ የሚታይ ተራ የሆሊውድ ቀልድ እንጂ ማንም እንደ እውነተኛ ትንቢት አልቆጠረውም ነበር። ምክንያቱም
በዘጠናዎቹ መጨረሻ ፎክስ እና ዲዝኒ ፍጹም ተቃራኒ ባህሪ ያላቸው ተቀናቃኝ ዓለማት ነበሩ። ዲዝኒ ንጹህ የልጆች የቤተሰብ ፊልሞችን እና ተረቶችን የሚሰራ በጥንቃቄ የተጠበቀ የፊልም ገጽታ ያለው ትልቅ ተቋም ነበር። ፎክስ ደግሞ ሀያላን ሰዎችን የሚሰድብ ደፋር አዋቂዎችን ማዕከል ያደረገ የፊልም ኢንዱስትሪ ነበር። ዘ ሲምፕሰንስ ራሱ በፎክስ ላይ የቀረበ የፎክስን ባለቤቶች የሚሳደብ ነፃ ካርቱን ነበር። ጸሐፊዎቹም በፊልሙ ላይ ሊሆን የማይችለው ነገር ቢሆንስ ይህ እኛን የሚያስተዳድረው ደፋሩ ፎክስ ውሎ አድሮ በዲዝኒ ቢዋጥስ ብለው ቀለዱ። ነገር ግን በትክክል ከአንድ ዓመታት በኋላ በ2019 እውነተኛው የቢዝነስ ዓለም ከካርቶኑ ዓለም ጋር ተገናኘ። ዲዝኒ የ21ኛው ሴንቸሪ ፎክስ ዋና ዋና የፊልምና የቲቪ ንብረቶችን በ7.3 ቢሊዮን ዶላር በይፋ ጠቅልሎ የራሱ ንብረት አደረጋቸው። ይህም በሆሊውድ ታሪክ ትልቁ ውህደት ሆነ። እናም ያ በ1998ቱ በሲምፕሰንስ የጀርባ ምስል የታየው ክስተት ሙሉ በሙሉ እውን ሆነ። አራተኛ የላስ ቬጋስ የነጭ ነብር ጥቃት። ቀጣዩ የሲምፕሰን ትንቢት ስለ አንጸባራቂ የላስ ቬጋስ መድረክ፣ ስለ ነጭ ነብርና በኋላ ላይ በእውነት ስለተከሰተው አስፈሪ የደም ቅዠት እንመለከታለን። እንደ አውሮፓውያን አቆጣጠር በ1993 ዓ.ም ዘ ሲምፕሰንስ ባስተላለፈው ስፕሪንግፊልድ በተሰኘው ክፍል ላይ ከተማዋ የራሷን ህጋዊ ካሲኖ ትከፍታለች። መላው የከተማዋ ነዋሪዎችም ማርጂ ሲምፕሰንን ጨምሮ በቁማር ወይም በገንዘብ ማሽንና በደማቅ የላስ ቬጋስ አይነት ትዕይንቶች ይናወጣሉ። በዚህ ካሲኖ ውስጥም ትልቅ ዝና ያላቸው ሁለት አስደናቂ በመድረክ ላይ ሰርከስ የሚያሳዩ ሰዎች ብቅ ይላሉ። ስማቸውም ጉንተርና ኤርነስት ይባላል። አለባበሳቸው የተጋነነ፣ ጸጉራቸውና የጀርባ አቀራረባቸው በወቅቱ በላስ ቬጋስ በሚራዥ ካሲኖ እጅግ የታወቁ የነበሩትን ሲግፍሪድና ሮይ የተባሉትን ከነብር ጋር አብሮ የሰርከስ ትርኢት የሚያሳዩ ሁለት ሰዎችን የሚገልጽ ነበር። እነዚህ የካርቱን ገጸ ባህሪያት በነጩ ነብር ላይ ሙሉ ቁጥጥር እንዳላቸው ለህዝቡ እያሳዩ ሲያቅራሩና ነብሩን ሲያሰቃዩት በድንገት ነብሩ የድሮ የጫካ ህይወቱን ያስታውሳል። ከዚያም ዞር ብሎ ባይል ያጠቃቸዋል። ትዕይንቱም ወደ ሁከት ይቀየራል። ይህ እንደ አውሮፓውያን አቆጣጠር በ1993 ዓ.ም እንደ ተራ ሳቅና ሳይታየር የታየ ነበር። ምክንያቱም እውነተኛዎቹ ሲግፍሪድ እና ሮይ ለብዙ አስርተ ዓመታት ከነጭ ነብሮች ጋር ያለምንም አደጋ በሰላም ሰርተዋል። ሁለቱ የሰርከስ ባለሙያዎች ነብሮቹን ከልጅነታቸው ጀምሮ ስላሳደጓቸው ሙሉ በሙሉ እንደሚታዘዛቸው በየመድረኩ ይናገሩ ነበር። ነገር ግን በትክክል ከአስርተ ዓመታት በኋላ እንደ አውሮፓውያን አቆጣጠር በጥቅምት ወር 2023 ዓ.ም ላይ ሮይ ሆርን በላስ ቬጋስ በሚገኘው በሚራዥ ካሲኖ መድረክ ላይ በሺዎች በሚቆጠሩ ተመልካቾች ፊት ትዕይንት እያቀረቡ ሳለ ማቲንኮር የተባለው የ7 ዓመት ከባድ ነጭ ነብር በድንገት ዞር በማለት የሮይ ሆርንን አንገት ነክሶ ከመድረክ ላይ ጎትቶት ይወጣል። ሮይም ለእልፈት በሚያደርሰው ደረጃ ከባድ ጉዳት ደረሰበት እና ከፍተኛም ደም ፈሰሰው። ምንም እንኳን ሕይወቱ በተአምር ቢተርፍም የአካል ጉዳተኛ ሆነ። ያ እጅግ ዝነኛውና በሚሊዮን የሚቆጠሩ ዶላሮችን የሚያስገኘው የላስ ቬጋሱ የነጭ ነብር ሾው ለዘላለም ተዘጋ። የሲምፕሰንስ ካርቱን በዚህ ትዕይንት ላይ ነብሩ መቼ እንደሚያምዝ አስቀድሞ ያውቅ ነበር። ሶስተኛ የ911 ሚስጥራዊ ቁጥር። ይህ ምናልባት በሲምፕሰን ታሪክ ውስጥ እጅግ ሚስጥራዊ፣ ሰዎችንም እስከዛሬ ድረስ የሚያስደነግጥና በበይነ መረብ ዓለምን ያናወጠ ምስል ነው። እንደ አውሮፓውያን አቆጣጠር በ1997 ዓ.ም ዘ ሲቲ ኦፍ ኒውዮርክ ቨርሰስ ሆሜር ሲምፕሰንስ የተሰኘ ክፍል ተለቀቀ። ታሪኩ የሚያጠነጥነውም የሆሜር ጓደኛ ባርኒ የሆሜርን መኪና ወስዶ በኒውዮርክ ከተማ ውስጥ በሚገኘው የዓለም ንግድ ማዕከል በሆኑ መንታ ህንፃዎች መሃል ጥሎት በመጥፋቱ ሆሜር ሲምፕሰንስ መኪናውን ለመውሰድ ከነ ቤተሰቡ ወደ ኒውዮርክ መጓዝ ነበረበት። በዚህ ትዕይንት ላይም ሊሳ ሲምፕሰንስ ወደ ኒውዮርክ ከተማ $9 ብቻ የሚደረግ የሚሲንግ ባስ የጉዞ ማስታወቂያ የያዘ በራሪ ወረቀት ለባርት ስታሳዩ ይታያል። በዚህ ወረቀት ላይም ትልቁ የዋጋ ቁጥር 9 ተጽፏል። ከቁጥሩ ቀጥሎ ባለው የጀርባ ምስል ላይ ደግሞ የኒውዮርክ ታዋቂው መንታ ህንፃዎች ወይም ትዊንስ ታወር በግልጽ ቆሞ ይታያል። ሁለቱ ህንፃዎች በአቀማመጣቸው ቁጥር 11ን ይመስላል። ስለዚህ ምስሉና ቁጥሩን በአንድ ላይ ስታነቡት ፍጹም በሆነ መልኩ 911 የሚል ጽሑፍ ይወጣል።
እንደ አውሮፓውያን አቆጣጠር በሴፕቴምበር 2001 ዓ.ም የአሰቃቂ የሽብር ጥቃት በደረሰ ጊዜ ሰዎች ይህንን የ1997ቱን የካርቱን ምስል በድጋሚ አይተው ማመን አቃታቸው። ቁጥር 9 እና መንታ ህንፃዎቹ የተቀመጡበት መንገድ ፍጹም የአደጋውን ቀን የሚገልጽ ነበር። ከዚህም በላይ በሌላ የድሮ ክፍል ላይ የሆሜር እጅ ላይ ያለው ሰዓት መንታ ህንፃዎቹን የሚያሳይ ምስል ነበረው። ከጥቃቱ በኋላ ይህ ክፍል በውስጡ መንታ ህንፃዎችን በስፋትና በጥሩ ሁኔታ ስለሚያሳይ ለተጎጂ ቤተሰቦች ክብር ሲባል ለረጅም ጊዜ በአሜሪካ ቴሌቪዥን እንዳይተላለፍ ተከልክሎ ቆይቷል። በኋላ ላይ ግን በአንዳንድ ቻናሎች ሲመለስ የተወሰኑ የህንፃው ክፍሎች ተቆርጠው ነበር። ይህ የአጋጣሚ ነገር ነው ወይስ ጸሐፊዎቹ ጥቃቱን አስቀድሞ የሚያውቁት ነገር ነበር? ይህ ጥያቄ እስከ ዛሬ ድረስ መልስ አልተገኘለትም። ሁለተኛ፣ የፊፋ የሙስና ቅሌት። ዘ ሲምፕሰንስ አስገራሚ ትንቢቶችን ማስመዝገቡን ቀጥሏል። እንደ አውሮፓውያን አቆጣጠር በ2014 You don't have to live like a referee በተባለው ክፍል ላይ ሊሳ ሲምፕሰን ስለ አባቷ ታማኝነት በጻፈችው ድርሰት ምክንያት ሆሜር ሲምፕሰንስ ሳይታሰብ በዓለም የእግር ኳስ ማህበር ተመርጦ እስከ ብራዚል የዓለም ዋንጫ ድረስ የዳኝነት ስራ ይሰጠዋል። ከዚያም ወደ ብራዚል በመሄድ በሚሊዮን በሚቆጠሩ ደጋፊዎች ፊት ጨዋታዎችን መምራት ይጀምራል። ነገር ግን ከጨዋታው በስተጀርባ ካርቱኑ የእግር ኳስ ማህበሩ በሙስናና በማጭበርበር መበላሸቱን ያሳያል። አንድ ከፍተኛ የካርቱን የእግር ኳስ ባለስልጣን ወደ ሆሜር መጥቶ ስለ ጉቦ፣ ስለ ማጭበርበርና ጨዋታዎቹን ስለመሸጥ በግልጽ ያወራል። ነገሩ ምንም እንደማያስደነግጠውና መላው የዓለም እግር ኳስ በገንዘብ እንደተመረዘ ይናገራል። በመጨረሻ ያ ባለስልጣን በፖሊስ ተከቦ በቁጥጥር ስር ይውላል። ይህ ክፍል እንደ አውሮፓውያን አቆጣጠር በማርች 2014 ዓ.ም ሲተላለፍ ሰዎች እንደ ተራ የስፖርት ቀልድ እየተመለከቱት ነበር። ነገር ግን በትክክል ከአንድ ዓመት በኋላ የአውሮፓውያን አቆጣጠር ሜይ 2015 በዓለም እግር ኳስ ታሪክ ትልቁና አሳፋሪ ሙስና ቅሌት ፈነዳ። የፊፋ ከፍተኛ ባለስልጣናትን ጨምሮ 14 ሰዎች በቢሊዮን ዶላር የገንዘብ ማጭበርበር፣ የቴሌቪዥን መብቶችን በህገወጥ መንገድ መሸጥ እና በመኒ ላውንደሪ ወንጀል በስዊዘርላንድ ዙሪክ በሚገኘው ባለ 5 ኮከብ የቅንጦት ሆቴል ውስጥ በስዊስ ፖሊስ እና በኤፍቢአይ ተከበው በቁጥጥር ስር ዋሉ። የፊፋ ፕሬዚዳንት ሴፕ ብላተር ስልጣናቸውን ለመልቀቅም ተገደዱ። የሲምፕሰንስ ጸሐፊዎችም የፊፋን የቅሌት መረጃ ከአንድ ዓመት በፊት አስቀድመው ቀደዱት። አንደኛው የ2026 የዓለም ዋንጫ ሜክሲኮ ከፖርቹጋል። አሁን ደግሞ ወደ ዋናውና በመላ የስፖርት አፍቃሪያን ዘንድ እያነጋገረ ወደሚገኘው ትልቁ ትንቢት እንመጣለን። እንደ አውሮፓውያን አቆጣጠር በ1997 በተላለፈው ዘ ስፕሪንግፊልድ ኮኔክሽን በተሰኘው የሲምፕሰን ክፍል ላይ ማስታወቂያው ስለ አንድ ታላቅ የእግር ኳስ ጨዋታ በከፍተኛ ድምፅ ያወራል። ጨዋታው በምድር ላይ የትኛው ሀገር ታላቅ እንደሆነች ለመለየት የሚደረግ የዓለም ዋንጫ ፍጻሜ ነው ይላል። ቡድኖቹ እነማን ናቸው? ሜክሲኮና ፖርቹጋል። በዘጠናዎቹ ላይ ይህ ጨዋታ እንደ ተራ ቀልድ ነበር የታየው። ምክንያቱም ሁለቱ ሀገራት በወቅቱ የዓለም ዋንጫ ፍጻሜ መድረስ አቅም አልነበራቸውም። በ2022 የዓለም ዋንጫ ላይ ደጋፊዎች ክርስቲያኖ ሮናልዶ ዋንጫውን እንዲበላና ትንቢቱ እንዲፈጸም ጠብቆ የነበረ ቢሆንም ሜክሲኮ በምድብ ደረጃ፣ ፖርቹጋል ደግሞ በሞሮኮ ተሸንፈው ከጨዋታው ተሰናበቱ። ነገር ግን በካርቱኑ ላይ ዓመተ ምህረት አልተጠቀሰም ነበር። አሁን በ2026 ዓመተ ምህረት ግን ይህ ትንቢት የሚቀየርበት እጅግ ጠንካራ እድሎች አሉ። በመጀመሪያ የ2026 የዓለም ዋንጫ የሚካሄደው በሰሜን አሜሪካ ሲሆን ሜክሲኮም ዋና አዘጋጅ ሀገር ናት። ሜክሲኮ በገዛ ሜዳዋ ላይ በስቴዲየሟ ውስጥ በደጋፊዎቿ ፊት ነው የምትጫወተው። ይህና በተጨማሪም የአየር ሁኔታው ለሌሎች ሀገራት እጅግ አስቸጋሪ ነው። እዚህ ላይ የዘንድሮ ውድድር በታሪክ ለመጀመሪያ ጊዜ በ48 ሀገራት መካከል በ32 ማጣሪያ ስለሚደረግ ብዙ ያልተጠበቁ ቡድኖች እስከ ፍጻሜ መድረስ ሰፊ እድል አላቸው። ሜክሲኮም በአሁኑ ሰዓት ደቡብ አፍሪካና ደቡብ ኮሪያን በማሸነፍ አስደናቂ ጉዞ እያደረገች ትገኛለች። በሌላ በኩል ደግሞ ፖርቹጋል በ41 ዓመቱ ኮከብ ታዋቂው ክርስቲያኖ ሮናልዶ እየተመራች ወደ ዓለም ዋንጫው መጥታለች። ሮናልዶ በታሪኩ 5 ቻምፒዮንስ ሊግ፣ የአውሮፓን ዋንጫ እና ሁሉንም ቢያሸንፍም የዓለም ዋንጫን ግን እስካሁን አላገኘም። ይህ የእሱ የመጨረሻ ህልም ነው። ፖርቹጋል እንደ ብሩኖ ፈርናንዴስ፣ በርናርዶ ሲልቫ፣ ራፊና ያሉ ምርጥ ስብስብ ስላላት እስከ ፍጻሜ መጓዝ ሙሉ ብቃት አላት።
ነገር ግን የካርቶኑ ትንቢት የሚያበቃው በደስታ አይደለም። ጨዋታው ፍጹም ውጥረት የበዛበት አሰልቺ እና በመጨረሻም በስቴዲየም ውስጥ ትልቅ ሁከትና ግጭት ተፈጥሮ ጨዋታው በውዥንብር ሲቋረጥ ያሳያሉ። ዘ ሲምፕሰንስ በዚህ ትንቢት ላይ እውን ሆኖ ጁላይ 19 ኒውዮርክ ስቴዲየም ላይ ሜክሲኮና ፖርቹጋል ለፍጻሜ ይገናኙ ይሆን? እሱን አብረን የምናይ ይሆናል። ስለነበረን ቆይታ እናመሰግናለን። ቪዲዮውን ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ።